በጣም የሞተ ነው መሄድ አለብኝ ብዬ ስለው አይቻልም አለኝ። እሄዳለሁ አልኩት። ከዛን በጣም ተጨቃጨቅን። መጨረሻ ላይ ተስማማ። ጂና ይዘሽ ነይ ግን ፓስፖርቱን እንዳመጣሽ ለኔ ነው የምትሰጪኝ አለ። ከዛ ስለኝ ለምንድን ነው ላንተ የምሰጥህ? ፕሮሰስ ቶሎ መጀመር አትችይም። እጄ ላይ 0.5 ሳንቲም የለም። ስለዚህ ፕሮሰስ መጀመር አትችይም። ፓስፖርቱን ታመጫለሽ ትሰጪኛለሽ አለ። ስለኝ ምንም አልመሰለኝም። ያው የትም አያስቀምጠውም ብዬ እሺ አልኩት። እጄ እስከማመጣው ብቻ እሺ አልኩት። ከዛ ወዲያው ሌላ እንዲ ወደ ውጪ ፕሮሰስ የሚያስጀምርልኝ ሰው ማፈላለግ ጀመርኩኝ ፓስፖርቴን እንደተቀበልኩኝ። ከዛ ልክ ፓስፖርቱን ተቀብዬ ስራ ወደ ሌላ ቦታ የሚወስደኝ ወደ አረብ ሀገር የሚወስደኝ ሰው ሳጠያይቅ በጣም ብዙ ብር ነው የሚጠይቁት። 30,000 ይሉኛል፣ 40,000 ይሉኛል። እኔ የለኝም። ስለዚህ በዱባይ የሚልከኝ ሰው ካገኘሁኝ ብዬ ፈለኩኝ ማለት ነው። እሱንም አጣው። በቃ ግድ ቤተሰቤን ማማከር አለብኝ ብዬ ወደ አባቴ ደወልኩኝ። አባቴ ጋር ስደውልለት እንዲህ ላደርግ አስቤያለሁኝ እና ትንሽ ብር ብትሰጠኝ እዛ ሄጄ ሰርቼ መልሳለሁ አልኩት ለአባቴ። ከዛን እንዴት እሱ ፈቅዶልሽ ምናምን ስለኝ አዎ ፍቃደኛ ነው እሱ ይልከኛል አልኩት። ከዛ እሺ አለኝ። አባቴም ምንም ችግር የለውም አንድ ከብትም ቢሆን ሸጬ ልክሻለሁ አለኝ። ስለኝ ደስ አለኝ። በቃ ወደዚህ መምጣት እንዳለብኝ ሳስብ ደስ አለኝ። በዚህ መሃል አክስቴ እንዲ ፕሮሰስ ጀምር ነው ብዬ አማከርኳት። አጋጣሚ እሷ ወደኔ መጣ ማለት ነው። ከዛን አንቺ እንደኔ ተሰብ ካለሽ ማለች በጣም ጥሩ ነው ሐሳቡ ካለሽ ጀምሪ ስትለኝ እሺ ብዬ እሷም ፈቃደኛ ነች እሷም ታግዘኛለች ብዬ ጀመርኩኝ። ከዛ ባለችው አልተገኘችም። እሷም ልክ እንዲ እኮ ተባልኩ ብዬ ስደውልላት አይ እኔ እጄ ላይ የለኝም ማለት ጀመረች። ድምጼን ስትሰማ መዝጋት ጀመረች። ከዛ በቃ እሷን መለማመጥ የለብኝም አባቴ እሺ ብሎኛል አባቴ ያስጨርስልኛል ብዬ ለባለቤቴ በቃ ፈልገን አናጣም ብድር ብንፈልግ አናጣም አልኩት። እሱ አባቴ እንደሆነ ሳልነግረው ከዛ እንደምን ብለን እንፈልጋለን ብድርም አላጣም እኔ አገኛለሁ ብቻ ልጀምር አልኩት። እዛ ሻለኝ ሄርኩኝና ለደላላ ስልክ እንትኔን ፓስፖርቴን ሰጥቼ ለ6 ወር ያህል ፓስፖርቱን በቃ ነገ ትሄጃለሽ ከነገ ወዲያ ትሄጃለሽ ያለኝ እዛው ሲያዘገይብኝ በቃ ፓስፖርቴ መልስልኝ መሄዱን ትቻለሁ እርጉዝ ነኝ ብዬ ተቀበልኩት ፓስፖርቴን ማለት ነው። ከዛ ልክ ፓስፖርቱን ተቀብዬ መጣውኝና ያቺ መጀመሪያ የእንትኑን የፓስፖርት ማስጀመሪያ ቁጥሩን የሰጠችኝን ስጠይቃት እሷ ሌላ ደላላ አለ ለሱ ስጪና እሱ እንደምንም ብሎ ያስጨርስልሻል አለችኝ። ከዛ እሺ ብዬ ለሱ ፓስፖርት እስካን ላኩለት ሙሉ ፓስፖርቱን ሳይሆን እንደዚህኛው እንዳያሰቃየን ብዬ ፓስፖርት እስካን አንስቼ ላኩለት። ከዛ አረብኛ እንግሊዘኛ ትችያለሽ አለኝ። ስለኝ አልችልም ግን ቪዲዮ ከላክልኝ እሱን ቪዲዮን አይቼ መስራትና ቪዲዮን መሰርቼ መውጣት እችላለሁ አልኩት። ስለው እሺ አለኝና የኔ ቪዲዮ ቀርጾ ላክልኝ። እሱን ቪዲዮ ሸምድጄ እኔ በራሴ ቀርጬ ላኩለት ማለት ነው። ከዛ ለሳውዲ አረቢያ ነው ብዬ ስጠይቀው አይ በሳውዲ አይሆንም ጆርዳን ነው እድልሽ ገጥሞሽ ወደ ሳውዲ ከሄድሽ ትሄጃለሽ ሳውዲ ካልሆነ ደግሞ ወደ ጆርዳን ትመጫለሽ አለኝ። ከዛ በቃ ብዙም ሳይቆይ ያ ቪዲዮን እንዳዩት አሁን ያለሁበት ቤት ሴትዮ ወሰደችኝ ማለት ነው። ጆርዳን መጣሁኝ። እዚህ መጥቼ ልጄ ማንም ሰው ስለሌላት እሱም ቀን ውጪ ውሎ ነው የሚመጣው ስራ። ስለዚህ ሰው መፈለግ አለብኝ። ወደ እናቴ እንዳልወስዳት ገጠር ናቸው እነሱ ያሉት።
ወደሱም ቤተሰብ እንዳልወስድ እነሱም እንደዛ ናቸው። ከዛ የሱ እህት ስራ ፈታ ቁጭ ብላለች እና እሷ ትምጣ አለኝ። እኔ ነኝ ያልኩት እሷ ብትመጣ እኮ ልጇንም ይዛ እዚህ ብትቀመጥ ልጇን እኔንም የሷንም ልጅ እያስተማረች ብያልኩኝ። እኔ ልጄ 3 አመት ከ6 ወር ሲሆናት ረጅም ናት። እንዲህ በንግግርም ፈጣን ስለሆነች ወደ ትምህርት ቤት አስገባኋት። ህይወት ብርሃን ቸርች ትምህርት አስመዘገብኳት ማለት ነው። አስመዝግቤያት 2 ወር አስተማርኳትና መጣሁ ወደዚህ። ከዛ መጥቼ እሷ ቤት ውስጥ ነው ያለችው። እኔ መጥቼ ትንሽ እንደተቀመጥኩ ነው እሷ ወደ እኔ ቤት የገባችው ማለት ነው። ከዛ ልክ እሷ ወደ እኔ ቤት ስትገባ በቃ ልጄ ሰው አላት ብዬ ደስ አለኝ። እሷ ስለመጣች ያው ያን ያደረገችውን ሳይሆን አሁን ቢያንስ ከጎኗ የቆመችው አብራት አለች ብዬ ተስፋ አደርጋለሁ ምናምን ብዬ ተቀመጠች። ከዛን ከዚህ በፊት ካላስወረድኩ ያለች ልጅ ድጋሚ አሁንም እኔው ቤት ሆና ታረግዛለች። ከማን ደግሞ ከውጭ እንደዚህ የመጀመሪያውን ከሌላ አሁን ደግሞ ከሌላ ወንድ ከዛን ስታረግዝ አንቺ ቤት ውስጥ እየኖረች እየወጣች ወንድ ታገኛለች ማለት ነው። ትወጣለች። ልክ ቅዳሜ እንደነገርኩሽ ልጇ እናቷ ጋር ታስቀምጣለች። በቃ እሷ አላመጣችው። እኔ አምጪውና እኔ ጋር ይማር ብያት እሷ አላመጣችው። እናቷ ጋር ትታ ነው አንቺ ጋር የምትኖረው ለብቻዋ ለአንድ ነፍሷ። እዚህ እየሰራች ልጇን ትረዳለች። ከወንድሟ ልታረስ ነው እንዴ? እሷ ባል እኮ ወንድሟ ነው። ከዛን ልክ ትንሽ እንደተቀመጠች አረገዘች ምናምን እየተባለ የውጪ ሰው ነው ጎረቤት አደራ ያልኳቸው በጣም መልካም ሰዎች አሉ እና እነሱ እንጃ ልጅቷ እንደ በፊቱ አይደለችም። ቅዳሜ ህፃናን ሰው ቤት እያስቀመጠቻት ትሄዳለች። ውጪ ወጣ ማታ ነው የምትመለሰው እና ተጠንቀቂ ለልጅሽ ይሉኛል። ከዛ ስሉኝ እኔ ለባለቤቴ እንዴት ነው ማማቲ ደህና ናት ምናምን እያልኩኝ ማናት ጎረቤት እያስቀመጠቻት የምትቀኑ ሙሉ የሱ እህት የሱ ሌላ ስራ የላትም። እናንተ ቤት ስትኖር ስራ እየሰራች መስሎኛል እኮ አትሰራም። የሱ እህት እኔ ጋር የመጣችው ስራ እየሰራሽ ልጅሽንም ታስተምሪያለሽ እኔም ልጅ ይማራል ብያት ነው ስትመጣ ማለት ነው። ገባኝ። ልጇን እናቷ ጋር ስታስቀምጥ እዛ እናንተ ጋር ስትኖር ስራ አልጀመረችም። ኦልሬዲ ልጇ ስለሌለ ስራ ትጀምራለች ብዬ ያስበኝ ነው። አልጀመረችም። ከአዲስ አበባ ቀጥታ ስራዋን ትታ ነው የመጣችው ነው ደኔ። ስለዚህ እናንተ መጠጣት መኖር ነው እንጂ ስራ አልጀመረችም። እሱን እንድትጀምር እኔ ስራ እንድትጀምር ነው የጠራኋት። የኔም ልጅ ትምህርት ትላለች አንቺ እንድትጀምር ነው የጠራሻት፣ ግን እሷ አልጀመረችም። በቃ እሱ ነበር ጥያቄ። እሺ ስለዚህ ልጃችሁን ትጠብቃለች አንቺ ፕሮሰስ ትጨርሺ ምናምን ስትሄጂ? እኔ እዚህ እያለሁኝ ልጄ እንድትጠብቅ እሷም እንድትሰራ ነበር። ከዛ አለች ወደ አረብ ሀገር ስትመጪ ማለት ነው። ከዛ እኔ እንደዚህ አልፈልግም አለችኝ። አልሰራም፣ ከሰራሁም ምሰራው የራሴን ስራ ነው አለችኝ። ስትለኝ እሺ የራስሽን ስራ ምን ትሰሪያለሽ? ምንድነው መስራት የምትፈልጊው? እኔ ልጄ ብቻዋን እንዳትሆን ስለፈለኩኝ እሽሩሩ ማለት ጀመርኩኝ። እሷን መለማመጥ። ከዛ ምን መስራት ልጅሽ ላይ ትኩስ ሽሮ የደፋች ያቃጠለችብሽ ሰው ማለት ነው። ደግመሽ አምነሽ እሷ ልጄ የተቃጠለችው ጎረቤት እኮ ነው። ልጄን ትታት የመጣችው እሷ ነች። እዛ ገብታ ተቃጠለ። ማሪ ልጅሽ ራሷ በራሷ ላይ ደፍታ ቢሆን ከፊት ለፊት ነው የምትደፋው። ህፃን ልጅ ትኩስ ነገር ሲነካ በጭቅ ብሎ ፊት ለፊት ላይ ነው የሚደፋው፣ ከጀርባ አይደፋም። አንድ ሰው ከጀርባ ከተደፋበት ሰው ነው የደፋበት። እንደዚህ እግዚአብሔር ነው ያየው። ድስቱን አንስታ እንደዚህ ከጀርባ ልትደፋ አትችልም። ልጅሽ ከፊት ለፊት ነክታው ቢሆን ሽሮ ፊቷ ላይ ነው የሚከለበሰው እንጂ ከኋላ አይደፋም። እሷ ከፊት ነክታው ከኋላ ተፈንጥሮ ሄዶ የተጣደ ትኩስ ሽሮ ሊደፋባት አይችልም። እኔ አላየሁም። ስላላየሁኝ እሷ ነች ብዬም አልፈረድኩኝም። እሷ አይደለችም ብዬ ደግሞ ውስጤ አላመነበትም። ያው
አይን ሲያይ ነው አይደለ መፍረድ የሚቻለው። አላየሁም። ልጅሽ ራሱ ለምን ጠላቻት? ሁለተኛ ማስረጃ፣ አንደኛ ከጀርባ መደፋቱ፣ ሁለተኛ ከዛ እኔ በቃ ልጄ እሷን በጣም አትቀርቧትም። የእሷ ስም ሲጠራ ዝግንን ማለቷ፣ ልጅሽ እሷን መጥላቷ፣ እሷ ጋር መሄድ መጠየፏ ሁለተኛ ማስረጃ ነበር ውስጥሽ። ኤኒዌይ አንቺ አረብ ሀገር መጣሽ፣ ጆርዳን መጣሽ አይደል? እሱ ጋር ጆርዳን መጣሁ። ጆርዳን መጣሽ፣ እሷ ጋር ትተሻት። ኦኬ። ከዛ እሷ ላይ ትቼ መጣሁኝ። መጀመሪያ ባለቤቴ እያለ ነው እኔ እዚህ የመጣሁት። እዚህ ከመጣሁ በኋላ ነው እሷ ወደ ቤት የገባችው። እሱ በጣም ሲቸገር በቃ ሄደች ማለት ነው እሷ ወደ ቤቴ። ከዛ ገብታ ልክ ትንሽ ብዙም አልቆየችም። እኔ እዚህ ቢያንስ 3-4 ወር ብሰራ ነው እንዳረገዘች መስማት ጀመርኩኝ ማለት ነው። ከዛ አራች ልጅ እኮ እንዲሆናለች አርግዛለች ምናምን እያሉ ይነግሩኛል። ከዛ ሲነግሩኝ ከሷ አፍ እስኪመጣ ድረስ በአሉኝ አሉኝ እሷን አልጠይቃትም። ስለዚህ እራሷ ብትነግረኝ እና ከሷ አፍ ብሰማ አልኩኝ። ከዛ ባለቤቴ ደገመልኝ እና አራች ልጅ እኮ ህፃኗን ሰው ቤት ነው ሰው ነው እየጠበቀ ያለው እሷ አይደለችም። ስለዚህ ምን እናድርግ ብሎ ይለኛል። እዛ ምን እናደርጋለን እስቲ ትንሽ እኔና ካልሆነ ህፃኗ ትምህርቷን እንደጨረሰች ወደ ቤተሰብ እልካታለሁ ብዬ አልኩት። እዛ እሺ አለኝ እሱ። እዛን በቃ እንዴ አርግዣለሁኝ። ካረገዝኩኝ ቢያንስ 2 ወር ሆኖኛል እና አሁንም ማስወረድ እፈልጋለሁ አለችኝ። ስትለኝ አንቺ አልኳት ከዚህ በፊት እንደዚህ አስወርዳለሁ ስትይ በእግዚአብሔር ፍቃድ እና በሱ ምህረት ወለድሽ። ዛሬም ምንድነው አንቺ አርፈሽ አትቀመጪ ወይ አግቢና አንድ ቦታ ተሰብስበሽ ተቀመጪ። እዚህም እዛም እያልሽ ነገ የማትወጪው በሽታ ውስጥ እንዳትገቢ፣ ነገ ብትታመሚ በሽታ ይዘሽ ብትቀመጪ ይሻልሻል ወይስ አግብተሽ ያረገዝኩለት ለምትዩ ሰውዬ በቃ ሁለጪና አንድ ቤት ውስጥ ኑሪ ብዬ አልኳት። አልፈልገውም እኔ ከሱ ጋር መኖር አልፈልግም ትላለች። ስትል እኔ አስወርጄ አልልሽም፣ አሁንም ቢሆን አስወርጄ ነፍስ ግደይ አልልሽም። ውርጃ ያው ነፍስ እንደመግደል ነው። ከዛ አልልሽም፣ እንደ ምርጫሽ አንቺ ውስጥሽ የምልሽን ማድረግ ትችያለሽ ብያት በዚሁ ስልክ ዘጋን ማለት ነው። ከዛ በዚህ መሃል እሱ ነፍሰ ጡር እንደሆነች ወንድሟ ነፍሰ ጡር እንደሆነች ይሰማና በቃ መሄድ ወደ ቤተሰብ መሄድ ትፈልጊያለሽ አላት። አይ አለችው። መስራት ትፈልጊያለሽ? አዎ። ከዛን ምን መስራት ትፈልጋለች ንገረኝ እስቲ ጠይቃትና ብዬ ስለው ሻይ ቡና ብትጀምር ጥሩ ነበር አለኝ። ከዛ እሺ እንደዚህ ሻይ ቡና እንድትጀምር እናደርጋታለን። እኔ ጠየኳት እንደዚህ አይነት ስራ መስራት ትፈልጊያለሽ ወይ? ልጄ ቢያንስ ከሰዓት ነው የምትመጣው። ጧት 1 ሰዓት ተኩል ወጣ 9 ሰዓት ነው የምትመለሰው ከትምህርት ቤት። ስለዚህ እሷም ይሄን ያክል የምታስቸግርሽ ነገር የለም። ለትንሽ ሰዓት ነው አንቺ ጋር የምትቀመጠው መስራት የምትፈልጊ ከሆነ አልኳት። ከዛ እሺ እሰራለሁ አለች። ቦታ ፈልጊና የምትሰሪበት መስሪያ ቦታ ፈልጊ፣ እቃው ስንት እንደሆነ ዋጋውን ሁሉንም ነገር ጠይቂ፣ ልክ ስታገኝ እንዲያግኝቻለውና ብር ላኪልኝ በይኝ አልኳት። ከዛ እናንተ ከራሳችሁ ተርፎ ነው እንደኔን የምትረዱኝ አለችኝ። ከዛ ስትለኝ እኛ ተርፎን አይደለም ግን አለ ስራ እንደዚህ ዝም ብለሽ ስለተቀመጥሽ ላንቺ አስበንልሽ ነው ብዬ አልኳት። ከዛ እናንተም ሰው ሆናችሁ እኔን ልትረዱኝ አለችኝ። ስትለኝ እሺ እኔ ነኝ ጥፋተኛው፣ አንቺን ስራ መስራት ትፈልጊያለሽ ብዬ መጠየቄ እኔ ነኝ ያጠፋሁት ይቅርታ ብያት፣ እሷ ልክ ሆዶ አሁንም የገፋ 5ኛ ወር ላይ ደርሳ ላስወርድ ነው ብር ላኪልኝ ማለት ጀመረች። ከዛ ብር ላኪልኝ ስትለኝ አይ እኔ ላንቺ እንኪ ግደይበት ብዬ ብር መቼም ነው ማለክልሽ አልኳት። ብር አልክልሽም፣ መውለድ ከፈለሽ ከሱ ጋር ከሰውየው ጋር ኖረሽ ውለጂ፣ ካልሆነ ደግሞ ምርጫው ያንቺ ነው መሄድ ትችያለሽ አልኳት። ከዛ
እንዴት ነው መሄድ ትችያለሽ ምናምን የምትይኝ ብላ ስትል እኔ የ3 ወር ደሞዝ ለባለቤቴ የመጀመሪያ ወሬን እዳይን እንድከፍል ላኩለት። የ2 ወሩን ደግሞ ስራ እንዲሰራበት ሺቲ ምናምን እንዲያመጣና እንዲጀምር ብር ላኩለት ማለት ነው። ከዛ ልኬለት ምንም ስራ አልሰራም። ስራውን ሳይሰራበት አንዴ አባትየው ታመመ ተብሎ ይመጣል። አንዴ ደግሞ ሌላ ነገር ምክንያት እየበዛ ያ ብር አለቀ። ልክ ብሩ ሲያልቅ እኔ ብር ከዚህ የምሰራውን ብር ያወጣሁት ለዓላማ ነው ሰርቼ ልለወጥ። ስለዚህ ካሁን በኋላ ብር መላክ የለብኝም ብዬ አቆምኩኝ። ብር መላክ ማለት ነው። ከዛ ወደ እነሱ ብር መላክ ትቼ አባቴን ደወልኩለትና እጄ ላይ ያጠራቀምኩት ብር አለ እና ቤት መግዛት ፈልጋለሁ አልኩት። ቤት መግዛት ፈልጋለሁ እዛ አካባቢ በቦታ ፈልጉና አጠያይቀ ንገረኝ። ከዛ የሆነም ይሁን እገዛለሁ አልኩኝ። እዚህ በሄሩት አንድ ጓደኛ አለችኝ እግዚአብሔር ይስጣት። እሷንም ሳማክራት አሪፍ ሐሳብ ነው ቤት ገዝተሽ አይምሮሽን የምታረጋጊበትን አንድ ነገር ይዘሽ ትገበያለሽ አለችኝ። ካነሰሽ እኔም ረዳሻለሁ አለችኝ እሷ ማለት ነው። ስትለኝ እሺ ብዬ እሷም እንዲህ ተስፋ ስለሰጠችኝ ጀመርኩኝ የቤት ፕሮሰሱን። እዛን ቤቱ እኔ ከያዝኩት ብር በላይ ሆነ ማለት ነው። እኔ ያዝኩት እና ቤቱ የተባለው አልመጣጠን ስል በቃ እንደምንም ብዬ ብቻ ልጀምር። ቤቱ በኋላ በየወሩ መክፈል የምችልበትን ነገር አመቻቹልኝ እኔ ከፍላለሁ አልኩና አባቴ ቤቱን ፈለገ። ቦታ ተገኘልኝና ከዛ አስጨረስኩት። መሬቱን ገዛው። በዚህ መሃል እየደወለች አንቺ ለልጅሽ አንድ ነገር ማታደርጊ እንዲማቶኝ ያለች ትደውልና ታወራኛለች። ከዛ በቃ እሷ እንዲ በመትለኝ ሰዓት ልጄን ሳወራት አክስቴ ትሄድ ትላለች። ልጄ ማለት ነው። እኔ አክስቴን አልፈልጋትም ትሄድ ትላለች ስትል በቃ እኔም ያንን ፕሮሰስ እሱ እዚህ እኛ ያለንበት ቦታ ይገዛ ይላል። እኔ ደግሞ አይሆንም እዚህ አልገዛም። ማንን አምኜ ማንን ዋስትና ሰጥቼ ነው የምገዛው? አልፈልግም። ወደ ቤተሰብ ወዳለበት ተጠግቶ ይገዛልኝ ብዬ ወደ አባቴ ወዳለበት አካባቢ ሐዋሳ ላይ መሬቱ ተገዛ ማለት ነው። ከዛ ሐዋሳ ላይ ያ መሬት ሲገዛልኝ ለመግዛት እሱ ይሄዳል ህፃኗን ይዟት ሲመለስ እሷ ሰው ቤት ሌላ ቦታ ነበረች። ከዛ ልክ እንደ አይነት ነገሮች እንዳለቁ ሲያቁ ምን ትሰሪያለሽ ታዲያ አንቺ እዚህ ሂጂ እንጂ ምናምን ይሏት ጀመሩ ማለት ነው ልጅቷን። ከዛ እሷ እንዲህ ስትባል ብትሄድም ብትቀመጥም ለኔ የሚጎዳኝም ነገር የለም የምትጨምርልኝም ነገር የለም። ምክንያቱም ልጄም ፍቃደኛውን አይደለም እየኖረች ያለችው ትመታታለች። ከዛ በቃ ትሄድ ተባባልንና ልትሄድ ሳምንታት ሲቀሩት እሱ ወደ መሬቱን ለማስጨረስ ሙሉ ውሉን ተፈራርሞ ለመምጣት ሊሄድ ነው። አብረሽኝ ትሄጃለሽ ወይስ እዚሁ ትቀመጫለሽ ይላታል። በሁለተኛው ሲሄድ ማለት ነው። ከዛ እሱ ሊሄድ እንደሆነ አወቀችና በቃ ምትሄድ ከሆነ አለች። ያገለገልኩበትን ይሄን ሁሉ ነገር ሲሆን አመት ተቀምጣለች እኔ ቤት። ከዛ ይሄርክ ከሆነ የሰራሁበትን ያገለገልኩበትን ክፈለኝ ብላ ትጠይቋለች። ስትለው ምን ማለትሽ ነው? ያገለገልኩበትን ክፈይኝ ስትይ ምን ልትፈልገሽ ነው ይላታል። እዛ እናንተ ቤት በነፃ አይደለም እየሰራሁኝ የነበረው ክፈሉኝ አለች። እሺ ይከፈልሻል። አሁን እኔ ሄጄ ልምጣና እከፍልሻለሁ እንዴ ካልሽ አላት። አይሆንም ሳትከፍለኝ አትወጣም አለች። ወንድሟን ሳትከፍለኝ አትወጣም ትልና እንጀራ የተጋገረ እንጀራ ነበርና እሱን ደፍታ መረጋገጥ ጀመረች አለ። ከዛ እንጀራውን ደፍታ እየረጋገጠችው ከኔ ጋር ጻብ ጀመረች። ተደባደቡ። ከዛ ሁለቴ በጥፊ መተዋት። ልክ ስመታት ደፈረኝ ብላ ጮች። ከዛ
እንዴት ነው አንቺ እንደዚህ አይነት ንግግር የምትናገሪው? እሱን ደፈረኝ ብላ ልክ መጮህ ስትጀምር አከራዬ ነበረች ግቢ ውስጥ እና አንቺ ባለጌ አለቻት። አንቺ ባለጌ ብላ እሱን ከቤት አስወጥታ እንደዚህ አይነት ንግግር መናገርሽ ብልግናሽን ነው የሚያሳየው ምናምን አለችና ልክ እሱን እንደምንም ብሎ አወጡት። ቤትህን ዝጋ፣ እቃህን ልታዘርፍ። በሰዓቱ እርጉዝ ናት አይደል? አዎ እቃህን ልታዘርፍብህ ነው። ቤትህን ታዘርፋለች እቺ ወዲም ወደዛም እያለች ስለለመደች ቤትህን ዘግተህ ሂድ አላት። ሂድ ውጣ አንተ። እኔም ግቢዬ ከመጣች ካረፈች እዚህ ጎረቤት ታርፋለች። እስክትሄድ ድረስ እንደምንም ብለን እንሸኛታለን። እቃዋን አውጣላት እና ሂድ ይሉታል። ከዛ እኔ እቃዬን አልፈልግም አለች። ይከፈለኝ እቃዬን አልፈልግም ብላ ስትል በቃ እንከፍላታለን፣ እስከዛ ግን መውጣት አለባት፣ አንተም መሄድ አለብህ። እሱ መንገድ ለመሄድ ተዘጋጅቶ ጨርሶ ወጥቷል። ህፃኗን አለባብሷል። ከዛ ነው ህፃኗን አልብሽልኝ ስላት አላለብስልህም ብላ ስትል ጓደኛዬ ነች ህፃኗን መታ አለባብሳ ከዛ ልክ ሊወጡ ሲሉ ነው እሷ እንደ አይነት ጸብ የምትጀምረው። ከዛ እንዲህ እሷ ነች መጀመሪያ እንጀራውን ደፍታ መረጋገጥ የጀመረችው፣ እቃ መወርወር የጀመረችው እሷ ነች። ከዛን በቃ እንደዚህ ከሆነ እኔ አንቺ ጫፍሽን አልነካሽም ይላታል። መጀመሪያ ከመምታቱ በፊት ስላት ዱላ ነው የፈለገችው፣ እንዲመታትና ጽንሱ እንዲወርድ ነው የፈለገችው እሷ። ከዛ ልክ በጥፊ ሲመታት ደፈረኝ ብላ ጮች። ስትጮህ ሴቲቷ መታ ይዛት ትወጣለች። ከዛን እሱም ወደ ቤተሰብ ይሄዳል፣ ወደ ቤቱ መገዛት ወዳለበት እንዲሆነ ልክ 5ኛ ወሯ ላይ እሷ ሌላ የምታውቃቸው ጓደኞቿ ነይ ይሏትና ጽንሱን ያስወርዱላታል። እሷም ወደ አዲስ አበባ ትሄዳለች። እቃ ወጥቶላት ቁልፍ ነበር። ከዛ ወደ አዲስ አበባ ሄዳ ጽንሱን አስወርዳ ብዙም ሳትቆይ አሁን እንደሚባለው ትዳር ይዛለች፣ አግብታለች ተባለ። አግብታ 2 መንታ ልጆች ወለደች ማለት ነው። ከዛ ልክ እሷ 2 መንታ ልጆች ወለደችለት። ወደ ባል ምንድን ነው የተባለው? ወደ የሆነ ሀገር ነው ሄደችው፣ አምቦ እኮ የትም ትሄድ ብቻ እርጉዞና አገባች ወይስ እርግዝናዋን አስወረደችው? አስወርዳው ሄደችና ብዙም አልቆየችም። እዚህ አሁን ይሄ ያገባት ሰውዬ ነው እሱን የጠራት። እንዳስወረደች ነው ሄደችው ሳትቆይ ማለት ነው። ከዛ አምቦ ሄዳ አገባች። አግብታ እኔ አሁን እዚህ 3ኛ ዓመቴን ሲይዝ እሷ ብዙ ቦታ ደርሳ በቃ ማሳለፍ ያለባትን ነገሮች እያሳለፈችን የኖረችውና አሁን ከአገባችሁ ሰውዬ ጋር ያገባችሁ ሰውዬ በጣም ነው የሚጎዳት፣ ይመጣታል። ልጆቼን ትተሽልኝ ውጪ አልፈልግሽም እኔ አንቺን። ከመጀመሪያው ቦይፍሬንዷ የወለደችው እናቷ ጋር ነው። አዎ አታውቀውም ከማን እንደወለደች እኮ። ከማን እንደወለደች የማታውቀው ልጅ እናቷ ጋር ነው። ይሄኛው ደግሞ ካገባችሁ ሰውዬ ደግሞ መንታ ወለደች። 3 መንታ ወለደች። አዎ ከዛ ልጆኛው ልጅ ግን እሷ ስራ አትሰራም። ስለዚህ እናንተ ቤትም ስትኖር ስራ አትሰራም ነበር። ለልጇ አትልክም ማለት ነው። በነፃ ነው ቤተሰቦቿ የሚያሳድጉላት፣ እናቷም ታሳድጉ እንዲሁ ነው የሚያሳድጉት። እሺ እዛን ልጆቼን ትተሽ ውጪን ያልፈልግሽም እያለ አሁን በጣም ስቃይ ላይ ነው ያለችው። ካልገደልኩሽ መሞት ነው የምትፈልጊው ወይስ ከዚህ ቤት ልጆቼን ትተሽልኝ ውጪ ይላታል። ከጎረቤት እንዳትገናኝ፣ ስልክ እንዳትይዝ፣ ከምንም ነገር አግዷታል ማለት ነው። እሷን በቃ እንቺ በምን አወቅሽ? ነግራሽ? እሷ ለባለቤቴ ነው የነገረችው። ተታረቁ? ከወንድሟ ጋር ተታረቁ? ስልክ ትደውላለች። አዎ ታረቁና ያው እነሱ እርስ በራሳቸው ይተዋወቃሉ። እኔም ብዙ ውስጥ ገብቼ እንዲያደረገች እንዲሆነች አላልኩም። ምናምን አስታረቃቸው ወይስ ራሳቸው ታረቁ? አዎ
ውስጥ ሰው ገብቶ ነው ያስታረቃቸው። ከዛን ልክ ብርስ ከፈላችኋት እናንተ ቤት የኖረችበት? እሱን ስጣት ብዬ ላኩኝ እኔ ስጣት እርግጠኛ እኔ እዚህ በማየውን ስቃይ ያየሁኝ ስለሆነ ከልጄም ጋር ሆኜ ትዳር ቤት ውስጥ ሆኜ በጣም ብዙ ችግር ውስጥ ስለነበርኩኝ እኔ ያየሁትን የፈለገ ብትበድለኝ ክፉ ብታደርግብኝም እኔ ያየሁትን እንድታይ አልፈለኩም። ከዛ ክፈላት ብዬ ላኩኝ ማለት ነው እኮ። ከዛ አንቺ ላክሽ ግን ይስጣት አታውቂም? አላውቅም። ኦኬ ለእሷ አልጠይቅሻትም? ደረሰሽ ወይ ለባሌ ልክ ያለው እንዲከፍልሽ ደረሰሽ ወይ ብለሽ አልጠይቅሻትም? ላስወርድ ስትለኝ እኔ እንድታስወርጂ እንዲያርጊ ብዬ ስለማልመክርሽ እንደ አይነት ወሬ አታውሪኝ ብዬ ስላት እሷ እንዳልሻት ነግረሽኛል። ማሪጋ ድሮም አለችኝ። ጠይቀሻታል? ብር ልክ ያለው ለባሌ ከፈለሽ ወይ ብለሻታል? ዘጋችኝ፣ አላወራችኝም። እኔን አታወራኝም። አልጠየቅኳትም ነው በቃ መልሱ። እኔን አታወራኝም። ከዛ ጓደኛዬን ጠይቂያት እንደደረሳት ሰምቻለሁ። ልጄን መታ ያለባበሰቻትን ጓደኛዬን ስጠይቃት እሷ ነግራኛለች። ከሷ ግን እርግጠኛ ሆኜ አላገኘኋትም፣ ምንም አላወራኋትም። ከሷ አላረጋገጥሽም እንጂ ባልሽ ሰጣኋት ብሎሻል። ጓደኛሽ ደግሞ ጓደኛዬም ነግራኛለች። ሰጣት አይታ ነው ወይስ እሷ ስታወራ ሰምታ? እንደሰጣት እሷ ነገረችው። እሱ ለጓደኛዬ ነግሯት፣ ጓደኛዬ ነች የነገረችኝ። ኦኬ እሱ ነግሯት። ገባኝ። እሷ ነግሯት ወይ አይታ ሳይሆን እሱ ነግሯት። ጥሩ እንትን ግን እሷ የኖረችበት እየበላች እየጠጣች የቤት ኪራይ ሳትከፍል በነፃ ኖራ፣ ግን እናንተ ቤት ስኖር እንደ ሰራተኛ የቤት ስራ ነበረ። እሱን ክፈሉኝ ነው ያለችው። በሚገባ። ኦኬ ስንት ዓመት የኖረችው እናንተ ቤት? 1 ዓመት። እኔ እዚህ 1 ዓመት ሲሆነኝ እሷ እኔ 1 ዓመት ከ1 ወር ሲሆነኝ እሷ 1 ዓመት ሞላታል ማለት ነው። ኦኬ ስለዚህ 1 ዓመት ነው የከፈልሽ የላክሽላት? 5000 ብር ነው የላኩት እኔ ለእሷ እንዲሰጣት 5000 ብር። የኢትዮጵያ 5000 ብር 5000 ብር የኢትዮጵያን 5000 ብር እንዲሰጣ እንደ ሰራተኝነት ልታገለግለኝ ተስማምቼ አይደለም የገባችው። እዛ ቤት ስትኖር የምትለብሰውን ስንገዛላት፣ የምትበላውን ስናደርግላት፣ ልብስ የምትፈልገውን ሁሉ ነገር እያደረግኩላት ነበር። ስለዚህ ከፈለገችው ለራሷ ወጪ ለማድረግ ከፈለገች ይሄንን በእጇ አስይዛት። እሷ ክፈሉኝ ያለችው 10000 ብር ነው። እግዚአብሔር እድሜ ከሰጠኝና ከኖርኩኝ መክፈል አይቀርም። እሷ በ1000 ብር ደሞዝ በኢትዮጵያ 1000 ብር ደሞዝ አስባ የ1 ዓመት 10000 ክፈሉኝ ያለች። አንቺ ደግሞ በ500 ብር አስበሽ 5000 ሰጠሻት። በቂ ነው። ግን እንደውም ባል ነበር 5000ንም ለኔ ቢጤ ብትሰጪው ይሻል ነበር ለምስኪን። እኔ ያው እግዚአብሔር ያያል። አው ግን እግዚአብሔር እኮ ለምስኪን ለሚገባው የሚሰጠውን እንጂ እንደዚህ ለጥጋበኛ የሚሰጠውን እኮ አይቆጥርም። እግዚአብሔር እንዲቆጥርልሽ ከሆነ የሰጥሻት እንደዚህ ለጥጋበኛ ምናምን የሚሰጠውን አይቆጥርም። ለምስኪን እኔ እዚህ እየኖርኩኝ የልጅ ናፍቆት ምን ይሆንኩኝ፣ እሷም እዛ ልጇን ትታ ስለሆነ ቢያንስ ለራሷ ባይሆን እንኳን ለልጇ ብትልክለት በሚል አስቤ ነው እኔ ለባለቤት እንዲሰጣት። ለልጇ ካሰብሽ በቀጥታ ለእናትየው አይደለም ያሳድጉላት። እኔ ከሷ ጋር ነገር ደሞዜን በላብኝ ነው እኮ ችግሯ። ደሞዜን በላብኝ ደፈረኝ ብላ ነው የጮኸችው። ጸቡ ሲጀመር ማለት ነው። ደፈረኝ ካለችው ሰው ጋር እሱ ደግሞ ታርቆ እያወራ ነው። አሁን ላይ እያወሩ ነው። ከዛ ደፈረኝ ያለች ሴት ነገ ምንም ነገር ልታደርግ ትችላለች። ከመግደል ራሱ ወደኋላ አትልም ማለት አንድን ሰው ወንድሟን የገዛ ወንድሟን የእናቷን ልጅ ደፈረኝ ብላ ስሙን የምታጠፋ ባለጌ ነገ ምንም ነገር ታደርጋለች። በጣም አጸያፊ ነገር ነው ይሄ ነገር። ስለሽ እግዚአብሔር በሰፈሩት ቁና መሰፈር ያለ ነው አይደለ? አሁን የምትኖርበት ህይወት ኑሮዋ በጣም በቃ ምን ብዬ ልንገርሽ፣ የኔ ብጤ በዚህ ሰዓት አይኖረውም እሷ የምትኖረውን ህይወት ማለት ነው። እና አሁን ተደውሎ ከቤተሰብ ይደወልና ውሰጃት ልጅቷን እሷን እንድትመጣ። ትዳሯ ነው የምትወስጃት? ኦልሬዲ አግብታ መንታ ወልዳ የለ እንዴ? እሷ አግብታ ነው። እሱን አሁን ውሰዳት አንተ ጋር ትቀመጥ ብሎ ይሉታል ማለት ነው ቤተሰቦቿ። እየደበደባት ስለሆነ ውሰዳት ይሉታል። እገልሻለሁ ነው የሚላት ሰውዬው። ባላ ይደበድባታል። እገልሻለሁ እያለ ስለሚዝትባት እናትና አባቱ ደውለው እህትቅን ከዚህ ባል ውሰዳት እና አንተ ጋር ትኑር አሉት። ስሉት እኔ አልፈልግም አልኩት።
እኔ ጋር እንድትኖር አልፈልግም፣ ግን እንድትሞት አልፈልግም። ሞቷን ማየት አልፈልግም፣ ግን ከዛ ህይወት እንድትወጣ እርዷት አልኩት ባለቤቴ። ከዛን ስለው እሱ እንዲህ በአፍ ያወሩ እንጂ ውስጡ ፈቃደኛ አይደለም። እና ማለት ውስጡ ምንድነው ፈቃደኛ ያለው እንድትመጣ ፈቃደኛ አይደለም። ውስጡ እንድትመጣም ሄዶ ሊያግዛትም ፈቃደኛ አይደለም። ቤተሰብ ግን በጣም እያስቸገረው ነው። ኦኬ እሺ። እና ይሄ ሁሉ ነገሮችን ያደረገችኝን ሴት፣ ይሄ ሁሉ ያወራችውን ሴት እኔ አሁን ወደ ቤቴ እንዲያመጣትና እንዲያኖራት በፍጹም አልፈቅድለትም። አይሆንም ነው እያልኩኝ ያለሁት ማለት ነው። እኔ ቤት አትመጣም። ከኖረች መኖር ከፈለገች ከዛ ቤት የምትወጣበትን መንገድ ታመቻችላትና ትውጣ እያልኩትኝ ነው ለሱ ማለት ነው። ሄጄ አረዳትም እንዲህ ቤቴ አላመጣትም ካልክ እሱ እውነት አለክ። ግን ከምትሞትና ነገ ሞተች ብለን ከምንጸጸት ብታወጣት፣ እሷን ከዛ ብታወጣት እና የሆነ ቦታ ብትቀመጥ ብዬ ስል ቀጥታ ወይ ወደ እኔ ጋር ወይ ወደ ቤተሰብ ጋር ነው መሄድ ያለባት። እና ምን ማድረግ ያለብኝ አላውቅም እኔ ማለት ነው። እኔ ያለብኝን ሀሳብ ሁሉንም ነግሬዋለሁ ለሱም፣ እሱም ፈቃደኛ አይደለም። ቤተሰብም እዚህ ጋር ልጃችን መሞት የለባትም በሚል እሱን በጣም እያጨናነቁት ነው። እና እቺን ልጅ እሺ ብዬ ላውጣት ከዛ ካለችበት ቦታ ወይስ እንዴት ላድርግ? ምን ላድርግ? ለዚህ ነው በጣም ምክርሽ ያስፈልገኛል ስለ ነበረ። እሺ አሁን አንቺ ጆርዳን ከመጣሽ ስንት አመት ሆነሽ? 3 አመቴን በ12 ጨርሳለሁ። እና ልጅሽ ጋር የመሄድ ሀሳብ የለሽም? ሀቡ እኔ መሬት ገዝቻለሁ፣ ቤት ገዝቻለሁ። ብሬ እንደዚሁ ባከነ ብዬ አላሰብኩኝም፣ ግን ቤት ገዝቻለሁ። እጄ ላይ ምንም አልያዝኩም፣ ገንዘብ የለኝም። አሁን የምሰራውን የ3 ወር የ4 ወር አጠራቅምና እዚሁ በዚሁ ወደ ሌላ ቦታ መሻገር ነው የምፈልገው። እጄ ላይ ይዤ ባዶ እጄን ወደ ቤተሰብ ሌላ ሀገር ዱባይ ምናምን አረብ ሀገር ምክንያቱም ምንም የለኝም ሀቡዬ። ይኸውልሽ ትላንትናም ችግር ላይ ነበርኩኝ፣ ከችግር ላይ ወጥቼ ነው የመጣሁት። ዛሬም ብሄድ ምንም ነገር የለኝም፣ መመለስ አይቀርም። ስለዚህ ልጄን አይታኝ አድንቄያለሁ። ልጅሽ አሁን ስንት አመት ሆናት? አሁን 6 አመት ሆነ። ባልሽ ማን እያገዘው ነው? በቃ እሱና ትንሽ እህት አለችው፣ እሷን አምጥቼ እያስተማርኩኝ። ባልሽ አሁንም ልብስ ሰፊ ነው? እሱን ነው እየሰራ ያለው። አሁን እግዚአብሔር ከረዳኝ ዲቴል ውስጥ ገብቼ ካወራውሽ ነገሮች በጣም ያናድዱሻል። እግዚአብሔር ከረዳሽ ስራ ልትቀይሪለት ነው ሀሳብሽ? ኦኬ ባይዘዌ የባልሽን ካንቺ ጋር ሁልጊዜ ካንቺ ጋር መቆም ሳላደንቀው አላልፍም። ሁልጊዜ ቤተሰቦቹ የሆነ ነገር ሲሉ ካንቺ ጋር ነው የሚቆመው። ልጅሽ ስትቃጠል አንቺ ላይ አልፈረደም፣ ካንቺ ጎን ነው የቆመው። እና ሁልጊዜም የቤተሰብ ነገር ማይሰማውን ነገር ማለት አንዳንድ ባሎች ለእህታቸው ነው የሚያገዙት፣ ለእናታቸው ነው የሚያገዙት፣ ለቤተሰብ ነው የሚያገዙት። እሱ ግን ሁልጊዜም ቤተሰቦቹ አንቺን ሲነኩ እሱ ከአንቺ ጋር የሚቆመውን ነገር በጣም አድንቄለታለሁ። የብዙ ባሎች ችግር እንደዚህ የእህት ወሬ የእናት ወሬ እየሰሙ ትዳራቸውን ይበጠብጣሉ። እሱ ግን ሁሌም አንቺ ነሽ ትክክል ስለሚልሽ ሁሌ ከጎንሽ ስለሚቆም በጣም መልካም ነው፣ መልካም ባል ነው። ግን እቺን ሴት ደግሞ መልሰሽ ደግሞ ትዳራችሁ ካመጣሻት ትዳራችሁን ትበጠብጣለች። አንቺ ለምን ቆፍጠን አትይም? ባልሽ ይታዘዝሻል፣ ይሰማሻል። እንደዚህ አይነት የሚታዘዝ የሚሰማ ባል ከስንት አንድ ነው ያለው። ብዙ ጊዜ ባሎች ሚስቶቻቸውን አይሰሙም፣ ችግራቸው። ባል ደግሞ አንቺ ሳትፈቅድ ምንም ነገር አያደርግም፣ ይሰማሻል። ወይም እድል ተጠቀሚበትና አንቺ ወስኝ። እቺን ሴት እህቱን ብትሆን አንቺ ነሽ እየተለማመጥሻት ያለሻት። እሱ ቆራጥ እየሆነ አንቺ ነሽ እየተለማመጥሽ ያለሽው። ስለዚህ ለምንድን ነው ድጋሚ እድል የምትሰጫት? ቤተሰቦቿ ጋር ማትሄድ
እናትና አባቷ በህይወት አሉ። ለምን አትሄድም እናትና አባቷ ጋር? ልጇን እያሳደገችላት ነው እናትየው ብዬሻለሁ። እና እቺን እንዲህ የምታደርግላትን እናት ሰድባት በቃ ደብድባታለች ማለቱ ላይ ይቻላል። እና እሺ ለእናቷ ያልሆነች አንቺ ምን ጽድቅ አገኝባታለሁ ብለሽ ነው እችን ባለጌ ልታመጪ የምታስቢ? ቤትሽ ምን አገባሽ? ለእናቷ ያልሆነች ምን አገኝባታለሁ ምን ጸድቅባታለሁ ብለሽ ነው የምታመጫት ቤትሽ? እንዲገላት ስለማልፈልግ ብቻ ነው እኔ እንደዚህ ባይላት እያልኩ ያለሁኝ። እና እሺ ራሷ ትጣር፣ እንዳይገላት ራሷ ትጣር። ለወለደቻት እናቷ ያልሆነች ለአንቺ ለወንድም ሚስት አትሆንሽ። ምንም ብታደርጊ ደግሞ ምንም ብታደርጊ አመዳፋሽ ነው ብትሆኝ፣ ምንም ብታደርጊ ምስጋና ቢስ ነው ብትሆኝ። እስከዛሬ ላደረግሽላት ነገር አላመሰገነችሽም። ትክክል። እስከዛሬ ላደረግሽላት ነገር ባልሽን በሚኖርበት አካባቢ አዋርዳ ሰዎች ጥሩ ስነ ምግባሩን ምናምን ባያውቁ ደፈረኝ ብላ ስትጮህ እሱ በብልግና የሚታወቅ ሰው ቢሆን ኖሮ እሷን ነበር የሚያሟት። ባልሽ ስለምትታወቅ ነው እሷ በብልግና ስለምትታወቅ ባለጌ ብለው ጎረቤቶች ከባልሽ ጎን የቆሙት። እሷ ጎን ቆሙ ያለ እንትን ያላሉት ብልግናዋ ስለሚታወቅ ነው። ስለዚህ እንደዚህ አይነትን ሰው ሁለተኛ ዕድል መስጠት ትዳርሽን ህይወትሽን ገደል መክተት ነው። ራሷን ትቻል። ትልቅ ሰው ናት። ሙሉ አካል አላት። ትሂድ ሰርታ ትብላ። ስትፈልግ ሰው ቤት ትቀጠር። ስትፈልግ ጎዳና ወጥታ አንጥፋ ለምና ትብላ። አገባሽም አንቺ ምን አገባሽ? እሺ አቡዬ ገብቶሻል። ስለዚህ በቃ ህይወትሽን ደጋግሞ ለእንደዚህ አይነት ባለጌ ደጋግሞ እድል መስጠት። ያልጨረስሽውን ህይወቴን ነይና ጨርሽው። ያላፈረስሽው ትዳሬን ነይና አፍርሽ።